በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት የና የቃል ኪዳን ልጆች፣ የጻድቃን ሰማዕታት ወዳጆች፣ በወደደንና ባፈቀረን በአምላካችን ፍጹም ሰላምታ ቃል እንደምን ዋላችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? እንደ ኃጢአታችን ሳይሆን እንደ ምሕረቱና እንደ ቸርነቱ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ንጽሕተ ንጹሐን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። አሜን። የእግዚአብሔር መልካም ፍቃድ ሆኖ ዛሬ የምንማማረው ስለ 2018 ዓ.ም ጾመ ነቢያት ወይም የገና ጾም መቼ እንደሚገባ መቼ እንደሚፈታና ለምን እንጾማለን የሚሉትን በሚገባ እንመለከታለን። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ ያስተምረን ዘንድ መልካም ፍቃዱ ይሆንልን። የእናታችን የቅድስት ድንግል ማርያም ተራዳይነትና በረከት በሁላችን ላይ ይደርብን። አሜን። እስከ ዝግጅታችን መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ ጾም ማለት ምን ማለት ነው? ጾም ማለት ከእህልና ከውሃ እንዲሁም ከስጋ ፍቃድ መራቅ ማለት ነው። ጾም ምግብን መለወጥ ብቻ ሳይሆን የምንወደውን የስጋ ፍላጎት ስለ እግዚአብሔር ፍቅር ብለን መተው ነው። ጾም ራስን መግዛት ነው። ከልብ ሆኖ የዓለምን ምኞትና ስጋዊ ፍላጎትን ትቶ መጾም በፈጣሪ ዘንድ ተቀባይነት አለው። ሁለተኛው እውነተኛው ጾም ዓይናችን ከክፉ ነገር ከማየት፣ ጆሮአችን ክፉ ነገር ከመስማት፣ አፋችን ከመሳደብ፣ ክፉ ንግግር ከመናገር፣ እጃችን ከስርቆት፣ ከመደባደብ፣ ከመደብደብ፣ እግራችን ከኃጢአት ቦታዎች ሊጾሙ ይገባል። በሆዳችን ብቻ ሳይሆን መላ ሕዋሶቻችን ሊጾሙ ያስፈልጋል። ጾም ዋነኛው ዓላማ የሥጋ ፍቃድን ለነፍስ ፍቃድ ማስገዛት መቻል ነው። በጾም ወቅት ስጋን የሚገነቡ ነገሮች ለምሳሌ ቅቤ፣ ወተት፣ ስጋ ነክ ነገር መተው ያስፈልጋል። ምክንያቱም ጾም ስጋን ማድከም ስለሆነ። ሶስተኛው የጾመ ነቢያት መግቢያና መፍቻውን እንመልከት። በዘንድሮ 2018 ዓ.ም ጾሙ ኅዳር 15 ቀን ሰኞ ይጀምራል። ጾሙ ታኅሳስ 29 ቀን ይፈታል። ሁል ጊዜም ከዚህ በኋላ እንድታውቁ ማለት ነው በዘመነ ማርቆስ፣ በዘመነ ሉቃስ እና በዘመነ ማቴዎስ ሲሆን ሁሌም ኅዳር 15 ማለት በአራቱም ዘመናት ነው የሚሆነው። በዘመነ ማርቆስ፣ ሉቃስ፣ ማቴዎስ እና ዮሐንስ ሁሌም ኅዳር 15 ይሆናል። በዘመነ ማርቆስ፣ ሉቃስ እና ማቴዎስ ግን በ29 ሁልጊዜም ይፈታል ማለት ነው። በ4 ዓመት አንዴ ግን በዘመነ ዮሐንስ ደግሞ ታኅሳስ 28 ይሆናል የሚፈታው። ይቅርታ ከላይ ኅዳር 28 ብዬ 29 ብዬ ነበረ። ታኅሳስ 29 ማለት ነው። አራተኛው የቅበላ ስነ ስርዓት። ቅበላ ማለት ጾምን ማለትም እንግዳው በክብር ለመቀበል በመንፈሳዊ ሕይወት ተዘጋጅቶ መቆም ማለት ነው። ቤተ ክርስቲያን ቅበላን የምታስተምረው በመብላትና በመጠጣት ሳይሆን ንስሐ በመግባት የበደሉን በመካስ የበደሉንን ይቅር በማለትና ሱባኤ በመያዝ ለጾሙ መዘጋጀት ነው። ከጭፈራና ከስካር መራቅ፣ እነዚህ ቦታዎች ላይ መገኘት የቅበላው አካል አይደለም፣ እንዲሁም ከፍተኛ ኃጢአት ነው። አምስተኛው የጾሙ ስያሜዎችና ምክንያቶች። ጾመ ነቢያት የክርስቶስን መወለድ በትንቢት አይተው ስለ ጾሙት ጾመ ነቢያት ተብሏል። ሁለተኛው ጾመ አዳም ይባላል። ለአዳም የተነገረው ትንቢት ማለትም ከልጅ ልጅ ተወልጄ አድንሃለሁ መድረሱን የሚያበስር መሆኑ ነው። ሶስተኛው ጾመ ማርያም ይባላል። እመቤታችን ቅድስት ድንግል ማርያም ምን ሰርቼ እወልደዋለሁ በማለት በትህትና ጾመዋለችና ጾመ ማርያም ተብሏል። አራተኛው ጾመ ፊልጶስ ይባላል። ሐዋርያው ቅዱስ ፊልጶስ በሰማዕትነት ሲሞት ደቀ መዛሙርቱ አስክሬኑን እንዲገለጥላቸው የጾሙት በመሆኑ ጾመ ፊልጶስ ይባላል። እንግዲህ ወዳጆቼ ይህንን የተማርነውን መንፈሳዊ ግዴታችንን በመወጣት
ላልተማሩት ወንድሞቻችንና እህቶቻችን ማስተማር ያስፈልጋል። ብዙዎች ከቤተ ክርስቲያን እየሳቱ ያሉት እኛ ያወቅነውን ስላልተረጎምን ነው። ቤተ ክርስቲያናችን በተረዳናት መጠን ለሌሎች ማስረዳት አለብን። ምናልባት ዛሬ ወደዚህ ደሊላ ሚዲያ መንፈሳዊ ቻናል ለመጀመሪያ ጊዜ የመጣችሁ ሰዎች ካላችሁ ከዚህ በፊት የተማርናቸውና ወደፊት የምንማራቸው መንፈሳዊ ትምህርቶች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን ይኖርባችኋል። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረንን የበከረንን የአባቶቻችን አምላክ ስሙ የተመሰገነ ይሁንልን። አሜን። የሰማነውን በልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60 እና 100 ያማረ ፍሬ እንድናፈራ ዛሬ የስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ መልካም ፍቃዱ ይሁንልን። ወስብሐት ለእግዚአብሔር ወለመስቀሉ ክብር። ይቆየን። ደሊላ ሚዲያ የእውነት መንገድ ማያ